ኤል ሮን ሃባርድ በታሪክ እጅግ ተጽዕኖ ፈጣሪው የኑፋቄ መሪ። አንድ ሰው ሀብታም መሆን ከፈለክ መጽሐፍ አትጻፍ፣ ሃይማኖት መስርት ብሎ ነበር ይባላል። ይህ አባባል ለብዙዎች ቀልድ ሊመስል ይችላል። ነገር ግን ለአንድ ሰው ይህ የሕይወት መመሪያው ነበር። የሳይንስ ልቦለድ ጸሐፊ ነበር፣ የውሸት የጦር ጀግና፣ መርከበኛ፣ እናም የራሱን ሕግ፣ የራሱን ፍርድ ቤት እና የራሱን እስር ቤት የገነባ ግለሰብ። በሃያኛው ክፍለ ዘመን ከተፈጠሩት እጅግ አወዛጋቢ የእምነት ድርጅቶች ወይም ብዙዎች እንደሚሉት የኑፋቄ ቡድኖች ወይም ከልት መካከል አንዱን የመሠረተው ሰው እርሱ ኤል ሮን ሃባርድ ነው፣ የሳይንቶሎጂ መሥራች። ዛሬ ከሳይንስ ልቦለድ ገጾች ወጥቶ በሚሊዮን የሚቆጠር ዶላርን የሚያንቀሳቅስና በመንግሥታት ላይ ሳይቀር የስለላ መረብ የዘረጋን ድርጅት የገነባውን የዚህን ሰው ማንነት በጥልቀት እንመለከታለን። ላፋየት ሮናልድ ሃባርድ ኤል ሮን ሃባርድ በ1911 በቲልደን ነብራስካ ተወለደ። ከልጅነቱ ጀምሮ ሃባርድ ተራ ሕይወት አልነበረውም፣ ወይም ቢያንስ እርሱ ለተከታዮቹ የነገራቸው ታሪክ ተራ አልነበረም። ሃባርድ ራሱን እንደ ታላቅ አሳሽ ያቀርብ ነበር። ገና በወጣትነቱ ወደ ኤስያ እንደተጓዘ ከቻይናና ከህንድ መነኮሳት ጥበብን እንደቀሰመ እና የምሥራትን ፍልስፍና እንደተረዳ ይናገር ነበር። ነገር ግን የትምህርት ቤት ውጤቶቹና የታሪክ መዛግብት የሚያሳዩት ሌላ እውነት ነው። እርሱ ኮሌጅ ያቋረጠና በትምህርቱ ደካማ የነበረ ተማሪ ነበር። ነገር ግን አንድ ተሰጥኦ ነበረው፣ መጻፍ፣ በተለይም የሳይንስ ልቦለድ ሳይንስ ፊክሽን። በ1930ዎቹና 40ዎቹ ውስጥ ሃባርድ በመቶዎች የሚቆጠሩ አጫጭር ልቦለዶችን ጽፏል። ስለ ጠፈር ጦርነቶች፣ ስለ ሌላ ዓለም ፍጥረታት እና ስለ ጀግኖች የሚተርኩ ታሪኮች። እነዚህ ታሪኮች በኋላ ለሚመሠረተው ሃይማኖት መሠረት እንደሚሆኑ ማንም አልገመተም ነበር። ሁለተኛው የዓለም ጦርነት ሲመጣ ሃባርድ የባሕር ኃይልን እቀላቀለ። እዚህም ቢሆን ታሪኩ በሁለት ይከፈላል። የሳይንቶሎጂ ቤተ ክርስቲያን ሃባርድን በጦርነቱ የተጎዳ ጀግና አድርጋ ታቀርበዋለች። በውጊያ ላይ ዓይኑን ያጣ እና በከባድ ሁኔታ የቆሰለ፣ ነገር ግን በአይምሮ ኃይል ራሱን ያዳነ ሰው። እውነታው ግን የባሕር ኃይል መዛግብት ሃባርድን በውጊያ ላይ እንዳልቆሰለ ያረጋግጣ ነው። እንዲሁም በስህተት የራሱ ሀገር የሆነችውን ሜክሲኮን ደሴት በቦምብ በመደብደቡ ምክንያት ከሥልጣኑ ተነሳ። የጦር ጉዳት የተባለውም በጦርነት ሳይሆን በሆድ ሕመምና በዓይን ኢንፌክሽን ምክንያት ሆስፒታል መግባቱ ነበር። ነገር ግን ለሃባርድ እውነት ማለት የተከሰተው ነገር ሳይሆን ሰዎች እንዲያምኑት የሚፈልገው ነገር ነበር። ጦርነቱ ካበቃ በኋላ ሃባርድ ወደ ልብ ወለድ ጸሐፊነቱ አልተመለሰም። በ1950 ዓ.ም ዓለምን የሚቀይር መጽሐፍ አሳተመ፣ ዳያኔቲክስ፣ የአእምሮ ጤና ዘመናዊ ሳይንስ። ይህ መጽሐፍ ሃይማኖታዊ አልነበረም። ራሱን ያስተዋወቀው እንደ ሳይንሳዊ ግይት ነበር። ሃባርድ የሰውን አእምሮ ልክ እንደ ኮምፒውተር ተመልክተው ሪአክቲቭ ማይንድ የሚባል የሰው ልጅን ፍራቻና ሕመም የሚይዝ የአእምሮ ክፍል እንዳለ እና ይህንን ክፍል በማጽዳት ሰውየው ወደ ክሊር ወይም ንጹሕ ደረጃ መሸጋገር እንደሚችል ሰበከ። ይህ ሂደት ኦዲቲንግ ይባላል። ሰዎች የሕይወታቸውን ምስጢር፣ ሕመማቸውንና የደበቁትን ታሪክ እየተናገሩ ኢሜተር በተባለ ኤሌክትሮኒክ መሳሪያ ይፈተሻሉ። መጽሐፉ እንደ ዋይልድ ፋየር ተሸጠ። በአሜሪካ ዙሪያ የዳይኔቲክስ ክለቦች ተከፈቱ። ሃባርድ በቅጽበት ዝነኛና ሀብታም ሆነ። ነገር ግን የሕክምና ባለሙያዎችና የሳይንስ ሊቃውንት መጽሐፉን ምንም ሳይንሳዊ መሠረት የሌለው ቅጥፈት ብለው አጣጣሉት። የገንዘብ ችግሮችና ሕጋዊ ክሶች መምጣት ጀመሩ። የዳይኔቲክስ እንቅስቃሴ ሊፈራረስ ጫፍ ደርሶ ነበር። ሃባርድ ብልሃት ማሰብ ነበረበት። ሳይንስ ተብሎ ተቀባይነት ካጣ ሌላ ምን ሊሆን ይችላል? መልሱ ቀላል ነበር፣ ሃይማኖት። በ1953 ሃባርድ ዳያኔቲክስን ወደ ሳይንቶሎጂ ቀየረው። አሁን ስለ አእምሮ ሕክምና ብቻ ሳይሆን ስለ ነፍስ ማውራት ጀመረ። የሰው ልጅ ሥጋ ብቻ ሳይሆን ቴታን የሚባል ዘላለማዊ መንፈስ ነው አለ። ቤተ ክርስቲያን መመስረት ለሃባርድ ትልቅ ጥቅም ነበረው። አንደኛ፣ ከመንግሥት ግብር ነፃ መሆን ታክስ ኤግዘምፕሽን። ሁለተኛ፣ ሃይማኖታዊ ድርጅቶች በሕግ ያላቸው ጥበቃ። ሦስተኛ፣ ተከታዮቹ መሪውን እንደ አንድ የሕክምና ባለሙያ ሳይሆን እንደ መሲህ እንዲያዩት ማድረግ። የሳይንቶሎጂ ትምህርት እየጠለቀ በሄደ ቁጥር ክፍያውም እየጨመረ መጣ። በሳይንቶሎጂ ውስጥ ወደ ላይኛው እርከን ለመድረስ ዘ ብሪጅ ቱ ቶታል ፍሪደም ተከታዮች በሺዎች የሚቆጠር ዶላር መክፈል ነበረባቸው። ግን የሳይንቶሎጂ ምስጢሮች ለጀማሪዎች አይነገሩም። በከፍተኛ ደረጃ ላይ የደረሱት ብቻ የሚነገረው የጠፈር ኦፔራ ታሪክ አለ። እንደ ሃባርድ ገለጻ ከ75 ሚሊዮን ዓመታት በፊት ዜኑ የተባለ የጋላክሲ ገዢ በቢሊዮን የሚቆጠሩ ፍጥረታትን ወደ ምድር
TGIEK በማምጣት እሳተ ገሞራዎች ውስጥ ወርውሮ በሃይድሮጅን ቦምብ አፈነዳቸው። የእነዚህ ፍጥረታት ነፍስ ባዲ ፌታንስ አሁን በሰው ልጆች ላይ ተጣብቀው የህይወት ችግሮችን ይፈጥራሉ። ይህ ታሪክ ለዓመታት በምስጢር ተይዞ ነበር፣ ምክንያቱም ሃባርድ ያልተዘጋጀ አእምሮ ይህን ቢሰማው ይሞታል ብሎ ስላስፈራራ ነው። በ1960ዎቹ መጨረሻ ሃባርድ በመንግስታት ክትትል ስር ወደቀ። እሱን ለማምለጥ ሲኦርግ የተባለ የግል የባህር ኃይል አቋቋመ። እሱና ታማኝ ተከታዮቹ በ3 መርከቦች ዓለምን መዞር ጀመሩ። በመርከቦቹ ላይ የነበረው ሕይወት ግን ሲኦል ነበር። ሃባርድ ራሱን ኮሞዶር ብሎ ሰየመ። ሕፃናት ሳይቀሩ የባህር ኃይል ዩኒፎርም ለብሰው ቀን ከሌሊት ይሰራሉ። ጥፋት ያጠፋ ሰው ኦቨርቦርዲንግ በሚባል ቅጣት ከመርከብ ላይ ወደ ባህር ይወረወራል። የሲኦርግ አባላት ከ1 ቢሊዮን ዓመት የሥራ ውል ፈረማሉ። ይህም ማለት በሚቀጥሉት ሕይወታቸው ሁሉ ተመልሰው ለሳይንቶሎጂ እንደሚያገለግሉ ቃል ይገባሉ። በዚህ ጊዜ ነበር ሃባርድ ፌር ጌም የተባለውን አደገኛ ሕግ ያወጣው። ይህ ሕግ ማንኛውም የሳይንቶሎጂ ጠላት የሆነ ሰው ንብረቱ ሊነጠቅ፣ ስሙ ሊጠፋ ወይም በአካሉ ላይ ጉዳት ሊደርስበት እንደሚችል ይፈቅዳል። ጠላቶቻችን ማጥፋት እንጂ መከራከር አይገባንም ሲል ጽፏል። የሃባርድ ምኞት በዚህ አላቆመም። አሜሪካ መንግስት በተለይም የግብር መስሪያ ቤትና FBI እሱን እየተከታተሉት እንደሆነ ያውቃል። ስለዚህ በአሜሪካ ታሪክ ትልቁን የመንግስት መስሪያ ቤቶች የመሰለይ ዘመቻ አቀናበበ። ይህ ዘመቻ ኦፕሬሽን ስኖ ዋይት ይባላል። የሳይንቶሎጂ አባላት በመንግስት መስሪያ ቤቶች ውስጥ እንደ ጸሐፊና ሰራተኛ ሆነው ተቀጠሩ። ዓላማቸው ስለ ሃባርድ የተጻፉ መጥፎ መረጃዎችን መስረቅና ማጥፋት ነበር። ከ130 በላይ የመንግስት መስሪያ ቤቶች ተሰርገው ገቡ። ይህ ሴራ ሲጋለጥ የሃባርድ ሚስት ሜሪ ሱ ሃባርድን ጨምሮ 11 ከፍተኛ አመራሮች ወደ እስር ቤት ተወረወሩ። ሃባርድ ግን እንደተለመደው አመለጠ። በሕይወቱ የመጨረሻ ዓመታት ኤልሮን ሃባርድ ከሕዝብ ዓይን ተሰወረ። The Modern Science of Mental Healthን የጻፈው ሰው በመጨረሻዎቹ ቀናት በፍርሃትና በፓራኖያ ተውጦ ነበር። ማንም እንዳያገኘው በካሊፎርኒያ በረሃ ውስጥ በሚገኝ ራንች ውስጥ ተደበቀ። በዚህ ጊዜ ስልጣኑን ለወጣቱና ጨካኙ መሪ ዴቪድ ሚስካቪጅ እያስተላለፈ ነበር። ሚስካቪጅ ዛሬም ድረስ ድርጅቱን እየመራ ይገኛል። በጥር 24 1986 ኤልሮን ሃባርድ በስትሮክ ሞተ። ለተከታዮቹ ግን እንደ ሞተ አልተነገራቸውም። ይልቁንም አካሉ ለምርምሩ እንቅፋት ስለሆነበት ወደ ቀጣዩ ደረጃ ለማደግ አካሉን ጥሎ ሄደ ተባሉ። ኤልሮን ሃባርድ ከሞተ ከ40 ዓመታት በኋላም የፈጠረው ኢምፓየር አለ። አንዳንዶች ሕይወታችንን ያዳነ መሲህ ብለው ያመልኩታል። ሌሎች ደግሞ ቤተሰብን የሚበተን፣ ሰዎችን በገንዘብ የሚበዘበዝ እና አእምሮን የሚያጥብ የኑፋቄ መሪ አድርገው ይረገሙታል። ነገር ግን አንድ ነገር መካድ አይቻልም። ኤልሮን ሃባርድ ከባዶ ተነስቶ በራሱ ሕግ የሚመራ በዓለም ዙሪያ በሚሊዮን የሚቆጠሩ ተከታዮች ያለው መንግሥት መሰል ድርጅት የገነባ ሰው ነው። የሳይንስ ልቦለድ ጸሐፊው በመጨረሻ የራሱን ታሪክ እውን አደረገ። ጥያቄው ግን ይህ ታሪክ ለተከታዮቹ ገነት ነው ወይስ ሲኦል? መልሱን ለእናንተ እንተዋለን። ለተጨማሪ መሰል ታሪኮች ቻናላችንን ሰብስክራይብ ማድረግ አይርሱ። አመሰግናለሁ።